30 ቆርቆሮ የብሎኬት 3 ክፍል ቤት ለመስራት ምን ያክል ብር ያስፈልጋል በሚል ይህንን መረጃ በባለሙያዎች አስጠንቶ ያዘጋጀላችሁ ሆፕ ስቲል የኮንስትራክሽን እና የግንባታ እቃዎች አቅራቢ ድርጅት። ይህን መረጃ ስናዘጋጅ የተጠቀምነው ዋጋ የአዲስ አበባን ገበያ ነው። ይህን ቤት ለመስራት በአጠቃላይ 9.5 በ4 ሜትር የሆነ ወይም ደግሞ 38 ካሬ ላይ ያረፈ ቤት ሲሆን ይህም በቆርቆሮ ካሰብነው 30 ቆርቆሮ የሚፈጅ ቤት ሂሳብ ስናወጣ የምንጀምረው ከድንጋይ ሲሆን የሚሰራው ቦታ ገደላማ ካልሆነ 2 ሲኖ ድንጋይ ይፈጃል። ይህም በአጠቃላይ 38,000 ብር ያስፈልጋል ማለት ነው። አሸዋን ስንመለከት በተመሳሳይ 2 ሲኖ ይፈጃል። ዋጋውን በአጠቃላይ 80,000 ብር ነው። ጠጠር ስንመለከት ደግሞ 4 ሜትር ኪዩብ በቂ ነው። የ4 ሜትር ኪዩብ ዋጋ ደግሞ 10,500 ብር ነው። ቀጣይ የምንመለከተው ብሎኬት ሲሆን የተጠቀሙት ባለ 20 ነው። እንደ ፍላጎታችሁ እናንተ ባለ 15 መጠቀም ትችላላችሁ። ቤቱን ለመገንባት በአጠቃላይ 1,500 ብሎኬት ያስፈለገ ሲሆን አጠቃላይ ዋጋው 60,000 ብር ነው። በቀጣይ የፌሮ ብረት ሲሆን ለቢም የሚሆኑ ባለ 10 27 ቤርጋ ያስፈልጋል። የዚህም ዋጋው 21,789 ብር ነው። ለኮለኑ ደግሞ ባለ 12 ሲሆን 8 ቤርጋ ያስፈልጋል። ይህም ማለት 9,296 ብር ማለት ነው። ገተርና ፓራፊት ላይ ደግሞ ባለ 8 7 ቤርጋ ነው የተጠቀሙት። የዚህም ዋጋው 3,619 ብር ማለት ነው። ስታፋ ስንመለከት ደግሞ ከግሬድ ቢም እስከ ቶፕ ቢም እስከ ኮለኑ ባለ 6 41 ኪሎ ነው የተጠቀሙት። አጠቃላይ ዋጋውም 5,535 ብር ይመጣል። የሲሚንቶ ወጪ ስናይ ደግሞ የ30 ቆርቆሮ ቤት ለመስራት 70 ኩንታል ሲሚንቶ ተጠቅመዋል። ይህንንም በ1400 ስናሰለው ዋጋው 98,000 ብር ይመጣል። በመቀጠል ቆርቆሮ ሲሆን ባለ 32 ጌጅ ብትጠቀሙ አሪፍ ነው። አጠቃላይ ለ30 ቆርቆሮ 22,500 ብር ይመጣል። አጠቃላይ የጣሪያ ስራ የእንጨት የሚስማር የቆርቆሮ ሚስማር ከሙያተኛ ውጪ እስከ 27,500 ብር ያስፈልጋል። በርና መስኮት ስንመለከት ደግሞ በአጠቃላይ 53,000 ብር ይጠበቅባቸዋል። በሩን በኢሚቴሽን በር ነው የሰሩት። በአልሙኒየም ከሆነ ዋጋው ከፍ ይላል። ፊኒሺንግና ባለሙያን ሳይጨምር በአጠቃላይ 30 ቆርቆሮ ቤት የሚፈጅ ለመስራት ከላይ ያሉትን ወጪዎች ስንደምራቸው 407,239 ብር በሩ እስኪያልቅ ድረስ ይፈጃል ማለት ነው። ይህ ዋጋ የሙያተኛና የአንዳንድ ወጪዎችን አይጨምርም። ለቤት ግንባታ የሚሆኑ የተለያዩ ግንባታ ብረቶችና የቤት ክዳን ቆርቆሮችን ሳትጭበረበሩ በትክክለኛ ዋጋ እኛ ጋራ ማግኘት ትችላላችሁ። እኛ በሰራነው መሰረት ዋጋው ይህንን ይመስላል። ግን ደግሞ እንደ ቤቱ ዲዛይን እና አሰራር መሰረት ዋጋው ሊለያይ ይችላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። በቀጣይ የምንለቀው የኮንስትራክሽን መረጃ እንዲደርሳችሁ የሆፕ ስቲል ቤተሰብ ይሁኑ።